ሰላም እንዴት ቆያችሁኝ የኢትዮ ለርነርስ ቤተሰቦች። በዛሬው ቪዲዮ የምንመለከተው የ2017 የስምንተኛ ክፍልን የሶሻል ሳይንስ ትምህርት ሚኒስትሪን ፈተና ነው። ይህ ከባለፈው ፓርቲ ቀጠለው ስለሆነ የመጀመሪያውን ፓርቲ ያላያችሁ ወደ ኋላ ተመልሳችሁ የመጀመሪያውን ፓርቲው ይህ ከ20 ጥያቄ በኋላ ያሉት ጥያቄዎች ናቸው። ይህንን ቪዲዮ ላይክ፣ ሰብስክራይብ፣ ሼር በማድረግ ቪዲዮውን ጀምሩ። ወደ ቪዲዮ 21ኛ ጥያቄ What was the condition that helped the Nubians to have a strong military power during the Meroe civilization? A. Development of irrigation. B. Weakening of Egyptians. C. Discovery of iron ore. D. Development of new religion. ለዚህ ትክክለኛው መልስ C. Discovery of iron ore. አኒሸንት ኒውቢያን ላይ ከፍተኛ የሆነ የአይረን ክምችት ነበረ። ታዲያ ይህ እንዴት ሚሊተሪው ሊያገዝ ቻለ? በዛ ጊዜ ጎረቤት ሀገሮች ይጠቀሙት የነበረው ብሮንዝ የተባለ የብረት አይነት ነው። ይህ ብሮንዝ የተባለ የብረት አይነት ከአይረን ያነሰ ጥንካሬ የነበረው ሲሆን ይህ አይረን ኦር ግን ኑቢያ ላይ መገኘቱ መቋቋም የሚችልና ጠንካራ የሆነ የጦርነት መሳሪያ ኑቢያኖች እንዲሰሩ ስላደረጋቸው ከሌሎቹ የተሻለ ጠንካራ ሚሊታሪ ፓወር እንዲገነቡ አድርጓቸዋል ማለት ነው። ስለዚህ ለዚህ ትክክለኛው መልስ ሲ ዲስከቨሪ ኦፍ አይረን ኦር። 22ኛ ጥያቄ The special burial place developed by Egyptians for the royal family is known as blank. ይህ ደግሞ እየጠየቀ ያለው ለግብፃውያን የንጉስ ቤተሰቦች ይዘጋጅ የነበረው የመቃብር ስፍራ ምን ይባላል ነው። ኤ ፔፕረስ ማለት በባለፈው ቪዲዮ ወረቀት እንደሆነ አይተናል። ቢ ፒራሚድ፣ ይህ ትክክለኛው መልስ ነው። ፒራሚድ ማለት ትራያንጉላር ሼፕ ያላቸው በግብጾች ይሰሩት የነበረው ለንጉሳን ቤተሰቦች መቀበሪያነት የሚያገለግል የመቃብር ቦታ ነው። ሲ ሄሮግሊፊክስ ነው። ሄሮግሊፊክስ ደግሞ ስዕላዊ የሆነ የግብጾች የአጻጻፍ ስልት ነው። ዲ ፋሮንስ ማለት ደግሞ የግብፃውያን ንጉሶች ናቸው። ስለዚህ ትክክለኛው መልስ ቢ ፒራሚድስ ነው ማለት ነው። 23ኛ ጥያቄ What was the base of the economy of the Aksumite kingdom? A. Trade. B. Fishing. C. Agriculture. D. Industry ይላል። አክሱሚት ኪንግደም ያኔ እንዲጠነከርና ጠንካራ ሆኖ በጊዜው እንዲስፋፋ እንዲቆይ ያደረገው ዋናው የገቢ ምንጩ የነበረው ትሬድ ንግድ ነው። አክሱሚት ኪንግደም ቀይ ባህር አካባቢ አዱሊስ በተባለ ፖርት ላይ ከኢንዲያኖች ጋር እና ከኢሮፖች ጋር ይገበያይ እንደነበረ በታሪክ እንረዳለን። ስለዚህ ለዋናው መሰረቱ ለአክሱሚት ኪንግደም መስፋፋት መሰረቱ የሆነው ምንድነው? ትሬድ ነው ማለት ነው። ኤ ትክክለኛው መልስ ነው ማለት። 24ኛ ጥያቄ which one of the following was the important gateway for the spread of Islam into the interior of Ethiopia ነው የሚለው። እስልምና ወደ ኢትዮጵያ የገባበትና እንዲስፋፋ የሆነበት አማካኝነት በፖርት ኦፍ ዜላ አማካኝነት ነው። ፖርት ኦፍ ዜላ ወደ ሶማሊያ አካባቢ የሚገኝ ፖርት ሲሆን ለአረቢያን ፔኒሱላ ለአረብ ሀገራቶች ቅርብ የነበረና የአረብ ነጋዴዎች ወደ ለንግድ አክቲቪቲ ብለው ወደ ኢትዮጵያ ሲገቡ ይቀርባቸው የነበረ ፖርት ነው። ስለዚህ ለንግድ አክቲቪቲ ሙስሊሞች ከአረቢያን ፔኒሱላ ወደ ኢትዮጵያ የገቡበት ፖርት እና የተስፋፋበት ወደ ኢትዮጵያ ሊገቡበት የቻሉበት አማካኝነት በፖርት ኦፍ ዜላ አማካኝነት ነው ማለት ነው። ስለዚህ ትክክለኛው መልስ ቢ ነው። 25ኛ ጥያቄ what were the impact of population movement in Ethiopia ነው። እዚህ ጋር ፖፑሌሽን ሙቭመንት ምንድን ነው? ፖፑሌሽን ሙቭመንት ማለት በአንድ ሀገር ውስጥ ያሉ ህዝቦች በተለያየ አማካኝነት በችግር ሊሆን ይችላል፣ በድርቅ በረሃብ ሊሆን ይችላል፣ ወይ ደግሞ በፖፑሌሽን ግሮዝ አማካኝነት የህዝብ ቁጥሩ እያደገ በመጣ ቁጥር ሰፊ ለመሬት ለእርሻ የሚሆን መሬት ፍለጋ ለኑሮ ሊሆን ይችላል ህዝቡ ከአንድ አካባቢ ወደ ሌላ አካባቢ በእነዚህ አማካኝነቶች ሲንቀሳቀስ ማለት ነው። ስለዚህ የእነዚህ የህዝቡ መንቀሳቀስ ኢትዮጵያ ላይ ምን አይነት ተጽዕኖ አመጣ ነው። ለዚህ ትክክለኛው መልስ ሲ ኢንተግሬሽን ኤንድ ኤክስቼንጅ ኦፍ ሶሺዮ ካልቸራል ቫሊዩስ ነው። ስለዚህ ይህ በኢትዮጵያ ምንድን ያደረገው
ኢንተግሬሽን ማለት አንድ መሆን መቀላቀል ማለት ነው። ስለዚህ እና ህዝቡ ከአንድ ቦታ ወደ ሌላ ቦታ በሚሄድበት ጊዜ የአንድ ማህበረሰብ ህዝብ ከሌላው ማህበረሰብ ጋር አንድ ላይ ይቀላቀላል፣ አንድ ላይ ባህሉ ይለዋወጣል፣ ካልቸሩ አብሮ ሚክስ ይደራረጋል፣ ሼር ይደራረጋል ማለት ነው። ስለዚህ ትክክለኛው መልስ ሲ ኢንቴግሬሽን ኤንድ ኤክስቼንጅ ኦፍ ሶሾ ካልቸራል ቫሊዩስ ነው ማለት ነው። 26ኛ ጥያቄ which region of Ethiopia was primarily supplier of export goods during the 19th century long distance trade ይላል። ለዚህ ትክክለኛው መልስ ኤ ሳውዝ ዌስተርን ኢትዮጵያ ነው። ሳውዝ ዌስተርን ኢትዮጵያ በተለያዩ የተፈጥሮ ነገሮች የበለጸገች አካባቢ ናት። ለምሳሌ ልክ እንደ ወርቅ፣ አይቮሪ፣ መስክ እና ኮፊ ይገኙ የነበሩት ከሳውዝ ዌስተርን ኢትዮጵያ ነው። ስለዚህ ለ19ኛው ሴንቸሪ ለሎንግስት ዲስታንስ ትሬድ አሪፍ የሆነ ሰፕላየር አቅራቢ ነበረ ማለት። ስለዚህ ኤ ትክክለኛው መልስ ነው። which one of the following is human caused air pollution? ይሄ ደግሞ ሰው ሰራሽ የሆነ አየር ሊበክል የሚችል ነገር የትኛው ነው? ኤ ቮልካኒክ ኤረፕሽን። ቮልካኒክ ኤረፕሽን የተፈጥሯዊ ነው፣ ሰው ሰራሽ አይደለም። ሆት ስፕሪንግ ማለት ፍል ውሃ ነው፣ የተፈጥሮ ፍል ውሃ። ስለዚህ ይህም ሰው ሰራሽ አይደለም፣ የተፈጥሮ ነው። ሲ ኢንዱስትሪያላይዜሽን፣ ይህ ትክክል ነው። ኢንዱስትሪያላይዜሽን ማለት የኢንዱስትሪዎች መስፋፋት፣ የፋብሪካዎች መገንባት ነው። ታዲያ እነዚህ ፋብሪካዎች የተለያዩ ጋዞችን፣ ጭሶችን እና ፍሳሾችን ይለቃሉ። ስለዚህ ለኤር ፖሊዩሽን ሰው ሰራሽ የሆነ ምክንያት ሊሆን የሚችለው ይህ ነው። ዲ ደግሞ እርዝኩክ ነው። እርዝኩክም ተፈጥሯዊ የሆነ ክስተት ነው። ስለዚህ ኢንዱስትሪያላይዜሽን መልሱ ነው ማለት ነው። 28ኛ ጥያቄ how can you participate as an environmental protection activities as a student? እንደ ተማሪ ከኛ የሚጠበቅብን ምንድን ነው? ኢንቫይሮንመንታችንን ለመጠበቅ አካባቢያችንን ለመጠበቅ ነው። ኤ by engaging environmental protection club፣ የተለያዩ የኢንቫይሮንመንታል ጥበቃ የአካባቢ ጥበቃ ክለብ ውስጥ በመግባት ነው የሚለው። ይህ ትክክለኛው መልስ ነው። ቢ ኢንጌጂንግ ኢን ዲፎረስቴሽን ካምፔን ነው። ይሄ ደግሞ ዲፎረስቴሽን ዛፍ ጭፍጨፋን ውስጥ መካተት ነው። ይሄ ደግሞ ሊሆን አይችልም። አካባቢን ለመጠበቅ ዛፍን መጨፍጨፍ አይደለም ያለብን፣ ዛፍን መትከል ነው እንጂ ያለብን። ሲ ባይ ዲፖዚንግ ዌስት ማቴሪያልስ ኢን ዘ ኢንቫይሮንመንት ይላል። ይህም ልክ አይደለም። ቆሻሻዎችን እና የማያስፈልጉ ነገሮችን አካባቢ ላይ በመጣል አካባቢ መጠበቅ አይቻልም። ዲ ባይ ኤክሰሲቭ ዩቲላይዜሽን ኦፍ ፎረስት ፕሮዳክት ይላል። ይሄ ደግሞ ኤክሰሲቭ የሚለው ያበላሸዋል። በአግባቡ መጠቀም ልክ ነው፣ ነገር ግን ኤክሰሲቭ ማለት ከአግባብ በላይ ከመጠን በላይ መጠቀም ነው። ስለዚህ ይህ ደግሞ ልክ አይደለም። ስለዚህ ትክክለኛው መልስ ኤ ነው ማለት ነው። 29ኛ ጥያቄ what is terrorism ይላል። ሽብርተኝነት ምንድን ነው ነው? ኤ it is free democratic political movement፣ አይደለም። ነፃ የሆነ ዴሞክራቲክ እንቅስቃሴ አይደለም ቴሮሪዝም ወይም አሸባሪነት። ቢ it is deliberate act of engaging endangering life and property ይላል። ይህ ትክክለኛው መልስ ነው። ምንድን ነው? ምን አይነት ድርጊት ነው? የሰዎችን ህይወትና ንብረትን አደጋ ላይ ሊጥል የሚችል እንቅስቃሴ ነው የሚለው። ስለዚህ ይህ ትክክለኛው መልስ ነው። ሲ it is act of movement by bringing democracy in a country፣ ይህም ዲሞክራሲን ወደ አንድ ሀገር የማምጣት እንቅስቃሴ አይደለም። ዲ ደግሞ ኢትስ ፖለቲካል ፓርቲ ኮምፒቲንግ ቱ ዊን ፎርማል ኤሌክሽን ይላል። ይህም ፖለቲካ ፓርቲ አይደለም። ቴሮሪዝም የሰዎች ንብረት ላይ ህይወት ላይ ጉዳት ለማምጣት የሚደረግ ድርጊት ነው። ስለዚህ ቢ ትክክለኛው መልስ ነው ማለት ነው። 30ኛ ጥያቄ ኤላንድ ፎርም ክሬትድ ባይ አፕሊፍት ኦፍ ኤ ላንድ ቢትዊን ቱ ፓራሌል ፎልትስ ኢዝ ኮልድ ብላንክ ነው የሚለው። ጥያቄው ምንድን ነው? ወደ ላይ ከፍ ያለ መሬት ሲሆን በሁለት ፓራሌል ፎልት አማካኝነት የሚፈጠር ከፍታ ያለው ላንድ ምን ይባላል ነው። ስለዚህ ምርጫዎቹ ጋር እንዲ ኤ ሪፍት ቫሊ ይላል። ሪፍት ቫሊ ልክ ነው፣ በቱ ፓራሌል ፎልት ሊፈጠር ይችላል። ነገር ግን አፕሊፍት ወይ ደግሞ ከፍ ማለት ሳይሆን ዝቅ ሲል ነው።
ስለዚህ ያ ተቃራኒ ሆኖ ሪፍት ቫሊ አይሆንም። ቢ ካልዴራ ይላል። ካልዴራ ደግሞ ቮልካኖ የላይኛው አካል ወደ ውስጥ ሲደረመስ ሰፊ የሆነ ክብ ክፍተት ሲፈጥር ነው። ያም አይደለም፣ በፎልት የሚፈጠር አይደለም። ሲ ብሎክ ማውንቴን ነው። ብሎክ ማውንቴን ትክክለኛው መልስ ነው። ብሎክ ማውንቴን በሁለት ፓራላል ፎልት አማካኝነት ከፍ ብሎ የሚገኝ ፍላት የሆነ ላንድ ሰርፌስ ነው። ይሄ ትክክለኛው መልስ ነው። ዲ ክሬተር ሌክ ይላል። ክሬተር ሌክም ያ የተደረመሰው ቮልኬኖ ወይም ካልዴራው ላይ ውሃ በመጠራቀም ክሬተር ሌክን ይፈጥራል። ስለዚህ ትክክለኛው መልስ ሲ ነው። 31ኛ ጥያቄ ዋት ኢዝ ዘ ፖሲብል ኢምፓክት ኦፍ እርዝኩዌክ ኦን ሂውማን ቢንግ ይላል። የእርዝኩዌክ ተጽዕኖ የሰዎች ህይወት ላይ ምን አይነት ተጽዕኖ አለው ነው። ኤ ዘ ኤክስፓንሽን ኦፍ ፋርምላንድ፣ ይህ የእርሻ መስፋፋት ነው። በእርዝኩዌክ አማካኝነት ይህ ሊሆን አይችልም። ቢ ኢንክሪዝ ኦፍ ኮንሰንትሬሽን ኦፍ ኦክሲጅን ነው። ኦክሲጅን ኮንሰንትሬሽን ሊለቁ የሚችሉት ፕላንቶች ናቸው። በሌላ ፕሮሰስ ኦክሲጅን ሊለቀቅ አይችልም። እርዝኩዌክ ከዚህ ጋር የሚገናኝ ነገር አይደለም። ይሄም ሊሆን አይችልም። ሲ ሎስ ኦፍ ላይፍ ኤንድ ዲስትራክሽን ኦፍ ፕሮፐርቲ ላይ ይህ ትክክለኛ መልስ ነው። እርዝኩዌክ በሚሆንበት ጊዜ ፎቆች ይደረመሳሉ፣ ብዙ ንብረቶች ይጠፋሉ፣ የሰው ህይወትም አደጋ ላይ ይሆናል። ስለዚህ ይህ ትክክለኛው መልስ ነው። ዲ ቤተር አግሪካልቸራል ፕሮዳክቲቪቲ ላይ ይሄም ተቃራኒ ነው፣ አይሆንም። እርዝኩዌክ በሚኖርበት ጊዜ መሬቱ ይገለባበጣል፣ ይዛባል፣ የነበረውን አግሪካልቸራል ሊያበላሸዋል እንጂ ፕሮዳክቲቪቲውን ምርታማነቱ ሊጨምሩ አይችልም። ስለዚህ ለዚህ ትክክለኛው መልስ ሲ ነው ማለት ነው። 32ኛ ጥያቄ which one of the following is true about troposphere layer of the atmosphere ይላል። ስለዚህ ስለ ትሮፖስፌር ልክ የሆነ የትኛው ነው? ኤ it is the upper part of the atmosphere፣ ይህ ተቃራኒ ነው፣ ልክ አይደለም። አፐር ሳይሆን ሎወር ፓርት ኦፍ the atmosphere ነው። ቢ it contains majority of the air mass፣ ይህ ትክክል ነው። ኦክሲጅን፣ ናይትሮጅን አብዛኛው የኤር ማስ የሚገኘው በዚህኛው የአትሞስፌር ክልል ላይ ነው። ይህ ትክክለኛው ነው። ሲ the temperature increased when the attitude increased፣ ይህ የትሮፖስፌር ባህሪ አይደለም። ዲ it is the top boundary characterized by slow wind speed፣ ይህም ሊሆን አይችልም ማለት ነው። ስለዚህ ትክክለኛው መልስ ቢ ነው ማለት ነው። 33ኛ ጥያቄ daily changes in the condition of the atmosphere is referred to as ይላል። ምንድነው እለት ተዕለት የአየር ባህሪ መለዋወጥ ምንድን ነው የሚባለው ነው። ኤ ክላይሜት ነው የሚለው። ክላይሜት ሎንግ ተርም ነው። ክላይሜት ማለት የረጅም ጊዜ የአንድ አካባቢ የአየር ሁኔታ ነው። ለምሳሌ ልክ እንደ በረሃማ፣ በረዷማ አካባቢ በቃ ለረጅም ጊዜ የሚቆይ ነው። ቢ ኢኩኖክስ ነው። ኢኩኖክስ ማለት ደግሞ በመሬት ማዘንበል አማካኝነት የሚፈጠር የቀንና የሌሊት እኩል መሆን ነው። ይህም አይደለም። ሲ ዌዘር ነው። ይህ ትክክለኛው መልስ ነው። ዌዘር ማለት የአጭር ጊዜ የቀንም ሊሆን ይችላል የአየሩ ሁኔታ ነው። ዝናባማ፣ ፀሐያማ፣ ሞቃት ምናምን እንደምንለው ማለት ነው። ስለዚህ ሲ ትክክለኛው መልስ ይሄ ነው። ዲ ኢንሶሌሽን ነው። ኢንሶሌሽን ደግሞ ወደ ምድር የሚመጣው የፀሐይ ብርሃን የኃይል መጠን ነው። ስለዚህ ይህም አይደለም ማለት ነው። 34ኛ ጥያቄ ዋት ኢዝ ዘ ማጆር ክላይማቲክ ኮንትሮል ዳት ኮዝስ ሃይ ቴምፕሬቸር አት ዘ ኢኩዌተር ነው የሚለው። የምድር ወገብ ላይ ከፍተኛ ሙቀት እንዲፈጠር ምክንያት ሊሆን የሚችለው የትኛው ነው? ኤ አቲቲዩድ ይላል። ቢ ዊንድ፣ ሲ ክላውድ ከቨር፣ ዲ ላቲቲዩድ ይላል። እዚህ ጋር ኤ ቢ እና ሲ ላይ ያሉት ዌዘርን ኮንትሮል የሚያደርጉ ፋክተሮች ናቸው። ነገር ግን ዲ ላይ ላቲቲዩድን ብንመለከት ኢኩዌተር ላይ ለሚፈጠረው ሃይ ቴምፕሬቸር ምክንያት ይሆናል። ለምሳሌ ሎ ላቲቲዩድ የሚባለው ወይ ደግሞ ኢኩዌተር አካባቢ የምድር ወገብ ላይ የሚገኙ ሀገሮች ከፍተኛ የሆነ ሙቀት ከፀሐይ ያገኛሉ። ያም ለከፍተኛ ቴምፕሬቸር እንዲኖረው ያደርጋሉ። ሚድል ላቲቲዩድ ላይ የሆኑት ደግሞ ልክ እንደ ኢሮፓ አካባቢ ያሉ ሀገሮች ከሎ ላቲቲዩድ ሀገሮች ልክ እንደ አፍሪካ ያነሰ የብርሃን መጠን እንዲደርሳቸው ይሆናል። ሃይ ላቲቲዩድ የሚባሉት ልክ እንደ አንታርክቲካ እና እንደ ኖርዝ ፖል አካባቢ ላይ እንዳሉት አካባቢዎች ደግሞ ትንሽ የሆነ የፀሐይ ብርሃንን ያገኛሉ። ስለዚህ ላቲቲዩዱ የሚያገኘውን የፀሐይ ብርሃንና የቴምፕሬቸር የሙቀት መጠኑን ይወስነዋል ማለት ነው። ስለዚህ ትክክለኛው መልስ ዲ ላቲቲዩድ ነው ማለት ነው። 35ኛ ጥያቄ ዋት ኢዝ ዘ ኢምፓክት ኦፍ ግሎባላይዜሽን ኦን ዘ ኢንዲጂነስ ካልቸር ኦፍ ኢትዮጵያ ነው የሚለው። ይህ ምንድን ነው? ግሎባላይዜሽን ማለት በመጀመሪያ ሀገሮች የተለያዩ ሀገሮች
ባህልን፣ ወግን፣ የተለያየ ካልቸርን ከአንዱ ወደ አንዱ ሲወራረሱ ሀገሮች ለሀገሮች የህዝብ ግንኙነት ነው። ስለዚህ በዚህ አማካኝነት የኢትዮጵያ ካልቸር ላይ ምን አይነት ተጽዕኖ እ፣ አምጥቷል ነው ጥያቄው። ስለዚህ ይህ ምን ይላል? ኢት ሃዝ ብሮት ኢኮኖሚክ አድቫንቴጀስ ዊዛውት አፌክቲንግ ካልቸር ነው የሚል ባህላችንን ተጽዕኖ ሳያደርግበት ባህላችን ላይ ተጽዕኖ ሳያመጣ ለኢኮኖሚ ጥቅም ሰጥቶናል ነው የሚለው። ይህ ትክክል አይደለም። ብዙ ባህላችን ጠፍቷል እ፣ በዚህ በግሎባላይዜሽን አማካኝነት። ስለዚህ ትክክል አይደለም። ቢ ኢት ሃዝ ኮዝድ ሜኒ ዩዝ ቱ ፎሎ ደ ዌስተርን ካልቸር ይላል። ይህ ትክክለኛው መልስ ነው። አብዛኛው ወጣት በአሁኑ ሰዓት እየተከተለ ያለው የውጭውን ባህል የራሱን ባህል ትቶ ከአለባበስ ጀምሮ ከአኳኋን ከአነጋገር ጀምሮ የራሱን ባህል ትቶ አብዛኛው ወጣት እየተከተለ ያለው የውጭውን ነው። ስለዚህ ይህ ትክክለኛው መልስ ነው። ሲ ኢት ሃዝ ብሮት ኖ ኢምፓክት ኦን ደ ካልቸር ኦፍ ኢትዮጵያ ይላል። ምንም አይነት ተጽዕኖ አላመጣም ነው እያለ ያለው። ይህ ትክክል አይደለም። ብዙ ለውጦች መጥተዋል። ሲ ዲ ኢት ሃዝ ዋይድሊ ፕሮሞትድ ኢትዮጵያንስ ካልቸር ኦን ዘ ግሎብ ይላል። ይሄም የኢትዮጵያ ባህል በሰፊው በዓለም ላይ ተስፋፍቷል ነው የሚለው። ይህም በግሎባላይዜሽን አማካኝነት እንደዚህ ማለት የሚያስችል የተስፋፋ ባህል የለንም። ስለዚህ ለዚህ ትክክለኛው መልስ ቢ ነው ማለት ነው። 36ኛ ጥያቄ which one of the following is a type of secondary economic activity ይላል። ኢኮኖሚክ አክቲቪቲ በዋነኝነት ፕራይመሪ፣ ሰከንዳሪ እና ተርሻሪ ተብሎ ለሶስት ይከፈላል። ፕራይመሪ ኢኮኖሚክ አክቲቪቲ የምንላቸው ልክ እንደ ማይኒንግ እንደ ግብርና ያሉት ሲሆኑ ሰከንዳሪ ኢኮኖሚክ አክቲቪቲን ለማድረግ ግብአት የሚሆኑ ነገሮችን የምንሰበስብበት የምናገኝበት ነገር ነው። ሰከንዳሪ ደግሞ ፕራይመሪ ላይ የተገኙትን ሪሶርሶች ተጠቅመን ወደ ማምረት ስንሄድ ነው። ተርሸሪ ደግሞ የተለያዩ ሰርቪሶችን አገልግሎቶች ነው። የትራንስፖርት አገልግሎት ሊሆን ይችላል፣ የቱሪዝም አገልግሎት፣ የተለያዩ አገልግሎቶችን መስጠት ነው። ስለዚህ ቹዞቹ ኤ ማይኒንግ ይላል። ማይኒንግ የመጀመሪያ ግብአትን ለማግኘት የሚደረግ ስለሆነ ማይኒንግ ፕራይመሪ ነው። ቢ ቱሪዝም ነው። ቱሪዝም ደግሞ ቴሪሸሪ ነው፣ አገልግሎት ነው። ሲ ትራንስፖርቴሽን ነው። ትራንስፖርቴሽንም አገልግሎት ነው። ስለዚህ ቴሪሸሪ ነው። ዲ ማኒፋክቸሪንግ ነው። የትክክለኛው መልስ ነው። ማኒፋክቸሪንግ ከፕራይመሪ ቀጥሎ የሚመጣ ሁለተኛው ፕሮሰስ ነው ማለት ነው። ስለዚህ ትክክለኛው መልስ ዲ ነው። 37ኛ ጥያቄ which one of the following is the characteristic of agriculture of developing countries ይላል። በማደግ ላይ ያሉ ሀገሮች በግብርና ላይ ያላቸው ባህሪ ምን አይነት ነው ነው? ኤ it uses modern agricultural system ይላል። ይህ ልክ አይደለም። ሞደርን ዘመናዊ የሆነ አግሪካልቸራል ሲስተምን ማሽኖችን የሚጠቀመው ያደጉ ሀገራት እንጂ በማደግ ላይ ያሉ ሀገሮች አይደሉም። ቢ ኢት ኢምፕሎይስ ፊወር ፎርስ ላቦር ፎርስ ይላል። አነስተኛ የሆነ የጉልበት ሰራተኞችን ይቀጥራል ነው የሚለው። ይህም ሊሆን አይችልም። ምክንያቱም ማሽኖች ቢኖሩ ነበረ አነስተኛ የሰዎች ኃይል የሚያስፈልገው። ነገር ግን በማደግ ላይ ያሉ ሀገሮች የማሽን አቅርቦት ስለሌላቸው ብዙ የሆነ የሰው ጉልበት ይፈልጋል ማለት ነው። ይህም ትክክል አይደለም። ሲ ኢት ሃዝ ሎወር ፕሮዳክቲቪቲ ፐር ኤሪያ ኦፍ ላንድ ይላል። ምርታማነቱ ጥቂት ነው ነው የሚለው ይሄኛው ደግሞ። ይህ ትክክል ነው። ምክንያቱም በሰው ሁሉ ነገር በሰው ስለሆነ የሚሰራው ምርታማነቱ ያነሰ ይሆናል። ከምን አንጻር? በማሽኖች እና በዘመናዊ ሜትር ከሚሰራው አንጻር ማለት ነው። ይህ ትክክለኛው መልስ ነው። ዲ ኢት ዩዝስ ኢምፕሩቭድ አግሪካልቸራል ኢንፑት ይላል። ይህም የተሻሻለ አግሪካልቸራል ነገሮችን ይጠቀማል ነው። ይህም አይደለም። ስለዚህ ትክክለኛው መልስ ሲ ነው ማለት ነው። 38ኛ ጥያቄ ኢትዮጵያስ ኤክስፖርት ትሬድ ኢዝ ዶሚኔትድ ባይ ብላንክ ይላል። ይሄ ምንድን ነው? የኢትዮጵያ የኤክስፖርት ንግድ በዋነኝነት የተመሰረተው ምን ላይ ነው ነው? የኢትዮጵያ የኤክስፖርት ንግድ በዋነኝነት በአግሪካልቸራል ፕሮዳክት ላይ የተመሰረተ ነው። የተለያዩ የቅባት እህሎችና የእህል ዘሮችን ወደ ውጭ በመላክ ልክ ቡናን፣ እንደ ኑግን፣ እንደ ሰሊጥን የመሳሰሉ የአግሪካልቸራል ፕሮዳክቶችን ኤክስፖርት በማድረግ ነው የሚታወቀው። ሌሎቹ ኢንዱስትሪያል ፕሮዳክት፣ ኬሚካል ፕሮዳክት እና ኤሌክትሮኒክስ ፕሮዳክት በኢንዱስትሪው ከፍተኛ እድገት ያላቸው ሀገሮቶች ላይ እና ያደጉ ሀገሮቶች ላይ የሚስተዋሉ
ኤክስፖርት ግብአቶች ሲሆኑ የኛ ታዳጊ ሀገር ላይ ያለ ነው። ልክ እንደ ኢትዮጵያና የመሳሰሉት አፍሪካ ሀገራቶች ላይ በዋነኝነት ልክ እንደ አግሪካልቸራል ፕሮዳክት እና ሮ ማቴሪያል ላይ ፎከስ ይደረጋል ማለት ነው። ስለዚህ ትክክለኛው መልስ ቢ ነው ማለት ነው። 39ኛ ጥያቄ what happens to a price of a product when the supply is less than the demand ይላል። አንድ ገበያ ላይ የአቅርቦቱ ነገር ዝቅተኛ ሆኖ ፍላጎቱ ደግሞ ከፍተኛ ሁኔታ የሚጨምር ከሆነ ምን ሊፈጠር ይችላል? ለምሳሌ አንድ ሀገር ላይ የአንድ የስልክ ምርት ቢገባ እና 1 ሚሊዮን ሰዎች ያንን ስልክ ቢፈልጉት የገባው የስልክ መጠን ግን 100,000 ቢሆን ያ ስልክ ለነዛ ሰዎች ስለማይበቃ ምን ሊፈጠር ይችላል ነው። ስለዚህ ማርኬቱ ላይ የሚፈጠረው ነገር የስልኩ የሚገዛበት የዋጋ መጠን በከፍተኛ ሁኔታ ይጨምራል። ስለዚህ ዘ ፕራይስ ኢንክሪዝ ዋጋው ይጨምራል። ምክንያቱም ተፈላጊነቱ ከፍተኛ ነው፣ የገባው የእቃ መጠን ግን ዝቅተኛ ስለሆነ ማለት ነው። ስለዚህ ትክክለኛው መልስ ኤ ነው ማለት ነው። 40ኛ ጥያቄ which one of the following is the benefit of tax for a country ይላል። ታክስ ለአንድ ሀገር የሚሰጠው ጥቅም ምንድን ነው? ኤ it increase the income and wealth inequality ይላል። ኢኒኳሊቲ የምትለው እዚህ ጋር ያፈርሰዋል። ሀብትና እንትንን ፌር ባልሆነ መንገድ ኢኒኳሊቲ ማለት ባላንስድ ባልሆነ መንገድ አድሎ ባለው መልኩ ያመጣል ነው የሚለው። ይህ ትክክል አይደለም። ኢት ኢንክሪዘስ ሪጂናል ኢምባላንስ ይላል። ይሄ ደግሞ የክልሎች እኩል እንዳይሆኑ ያደርጋል ነው። ይህም ትክክል አይደለም። ሲ ኢት ኢንሹርስ ኢኮኖሚክ ስቴቢሊቲ ነው። ኢኮኖሚ የተረጋጋ አሪፍ እንዲሆን ያደርጋል ነው። ይህ ትክክለኛው መልስ ነው። ስለዚህ ሲ ትክክለኛው መልስ ነው። ዲ ኢት ዋይደንስ አንኤምፕሎይመንት ይላል። የስራ ቅጥር ሁኔታን ክፍተት ያመጣልን፣ አለመቀጠርን ያስፋፋል ነው። ይህም ሊሆን አይችልም። ስለዚህ ሲ ትክክለኛው መልስ ሲ ነው ማለት ነው። የዛሬው ቪዲዮ ይህንን ይመስል ነበረ። እንግዲህ በቀጣይ ደግሞ የቀሩትን ጥያቄዎች በቀጣይ ቪዲዮ የምለቅላችሁ ይሆናል። ለእስካሁኑ አስተያየት ሀሳብ ካላችሁ በኮሜንት ላይ ያሳውቁኝ። በቀጣይ እስከምንገናኝ ቸር ሰንብቱ።